ሰላም አለይኩም የምስራች ቤተሰቦች እንዴት ናችሁ? ዛሬ ደግሞ ምስር ባልጫና በቀይ ነው የምንሰራው። እዚህ ጋር ሽንኩርት እያቁላላው ነው። እዚህ ጋር ደግሞ ላልጫ የሚሆን ሽንኩርትና ቲማቲም አድርጌ እያቁላላው ነው። የቀይ ምስራችን ሽንኩርት በዚህ መልኩ እየበሰለ ነው። እቺ ደግሞ ያልጫ ናት። ሽንኩርት ካቁላላው በኋላ ቲማቲም ጨምሬ እንደዚህ እየከሸንኩ ነው። ይሄኛውም እንግዲህ እየበሰለ ነው። አሁን ላልጫዋ ላይ ማጂና ትንሽዬ ቅመም አደረኩበት። ይሄኛው ሽንኩርቱ አሪፍ ሆኗል። እንግዲህ ወደ በርበሬ ጨምራለሁ። በዚህ መልኩ አዋህዳለሁ። እቺናም በዚህ የበሰለችልኝ ነው። ትንሽዬ ውሃ ጠብ እያደረግን በርበሬውን በደንብ የምናበስል ይሆናል። ካሜራው ጠቆር አድርጎብኛል። እዚህ ጋር ደግሞ ያልጫዋን ውሃ አድርጌባታለሁ። ነጭ ሽንኩርት ሁለቱም ላይ ጨምራለሁ። ማጂ እንግዲህ አሁን ምስር እጨምራለሁ። ላልጫዋ አንድ ሰው በርበሬ መብላት ስለማይችል በትንሿ አልጫ ሰርቼ ነው ምስሬን እጨምራለሁ። ለአንድ ሰው ስለሆነ በትንሿ ነው የምሰራው። እዚህ ጋር ውሃ ጠብ እያደረግን በርበሬውን በደንብ እናቁላላለን። ትንሽ ቅመም አደርጋለሁ፣ ኮረሪማ። እንደዚህ በደንብ ካበሰልነው በኋላ ቲማቲም እንጨምራለን። እንደዚህ ቲማቲሙን በደንብ እናዋህዳለን። በዚህ መልኩ ቲማቲም እና በርበሬ ተዋህዶ በስሎልኛል። አልጫ የምችል ትመስላለች፣ በርበሬ የምችል ትመስላለች። አሁን ምስር ጨመርኩኝ። ቀዩ ላይ ምስሬን በደንብ አበስላለሁ። ውሃዬን አደረኩኝ። ጨው የማይረሳ ነው። ጨውን ባረሱ ዝንጅብል፣ አሁን እኛ ቤት ዝንጅብል ስለማይወዱ ዝንጅብል አንጨምርም። ዝንጅብል መጨመር ትችላላችሁ። ጣዕምና ዋው ነው ዝንጅብል በተለይ አስፈላጊ ነገር። አልጫይም በዚህ መልኩ እየበሰለች ነው። ድንች ስጨምር አልቀረጽኩም ነበር እንዳጋጣሚ። ምስሬ በዚህ መልኩ በስላለች ማለት ነው።